እንኳን ለገና በዓል በሰላም አደረሰን። በዚህ ልዩ ዝግጅታችን ላይ በሰው ልጆች ታሪክ ውስጥ ስለተሰጠው ታላቅ የተስፋ ታሪክ አብረን እንመለከታለን። ያው ለሁላችንም የተዘጋጀ ልዩ መልእክት ነው። እሺ፣ እስኪ አንድ ነገር ራሳችንን እንጠይቅ። ሁላችንም በሕይወታችን ውስጥ በተለይ ደግሞ ነገሮች ሲከብዱብን የሆነ ተስፋ፣ የሆነ ትርጉም እንፈልጋለን አይደል? ይሄ የሰው ልጅ ተፈጥሯዊ ባህሪ ነው። እንግዲህ ይሄ ተስፋን የመፈለግ ጥያቄያችን መልሱ የመጣው ከብዙ ዘመናት በፊት በተገባ አንድ ታላቅ ቃል ኪዳን ነው። እስኪ አብረን እንየው። አያችሁ፣ ከብሉይ ኪዳን የተወሰደው ይሄ ቁልፍ ትንቢት ሰላምን ስለሚያመጣ አንድ ልዩ መሪ ይናገራል። እስቲ ያስቡት፣ በዛ ዘመን ይሄ ምን አይነት አስደናቂና ተስፋን የሚሰጥ መልእክት እንደነበር። የሚገርመው ደግሞ የእነዚህ ትንቢቶች ነገር ክስተቱ ከመፈጸሙ ከብዙ መቶ ዓመታት በፊት መነገራቸው ነው። ይሄ ነገር እንዲሁ በዘፈቀደ ሳይሆን ከበስተጀርባው ትልቅ መለኮታዊ ዕቅድ እንደነበረው ነው የሚያሳየው። እናም ሰዎች በከፍተኛ ጉጉት እንዲጠበቁ አድርጓል። ይሄ ደግሞ ሌላኛው ትንቢት ነው እና እዚህ ላይ ቃል የተገባለት መሪ የሚመጣበትን ስፍራ በግልጽ ይጠቆማል። በጣም ትንሽና ብዙም ከማታታዋቅ ስፍራ መምጣቱ ደግሞ የትህትናን ኃያልነት ያጎላል። እሺ፣ አሁን ከትንቢቶቹ ወደ ፍጻሜያቸው እንሻገር። ከብሉይ ኪዳን ወደ አዲስ ኪዳን ስንመጣ እነዛ የጥንት ትንቢቶች እንዴት እውን እንደሆኑ እንመልከት። የገና ታሪክ እንግዲህ የሚጀምረው ከመልአኩ ብስራት ነው። ለማመን የሚከብድ ዜና ነበር። ከዛ አስቸጋሪው ወደ ቤተልሔም የተደረገው ጉዞ አለ። ቀጥሎም የንጉሶች ንጉሥ የሆነው በግርግም መወለዱ እና በመጨረሻም እረኞች የመጀመሪያ ምስክሮች መሆናቸው። እያንዳንዱ እርምጃ የራሱ የሆነ ጥልቅ ትርጉም ይዞ ነው የመጣው። እሺ፣ ታሪኩ ይሄ ነው። ግን ከታሪኩ በስተጀርባ ያለው ትልቁ መልእክት ምንድን ነው? የገና በዓል ለምንስ ይህን ያህል ትልቅ ቦታ ይሰጠዋል? የክስተቱ ማዕከላዊ ሐሳብ እስጋዌ ይባላል። ይሄ ማለት ፈጣሪ ራሱን ዝቅ አድርጎ የሰውን ልጅ አምሳል ወሰደ ማለት ነው። ይህ የመጨረሻውን የፍቅርና የትህትና ደረጃ ነው የሚያሳየው። እናም የክርስቶስ መወለድ ይዞት የመጣቸው ስጦታዎች አሉ። ለሰው ልጆች ያበረከታቸው አዲስ ተስፋ፣ ከሁኔታዎች በላይ የሆነ ጥልቅ ሰላም፣ የማያልቅ ደስታ፣ በጨለማ ውስጥ የሚመራ ብርሃን እና ደግሞ ድንበር የሌለው ለሁሉም ሰው የሚሆን መልእክት። ታዲያ ይሄ የጥንት ታሪክ ለእኛ ለዘመኑ ሰዎች ምን ትርጉም አለው? ጊዜው አልፎበታል ወይስ አሁንም ሕያው ነው? የገና ዋናውና ትልቁ መልእክት ይህ ነው። የእድሳት መልእክት ነው። ምንም ያህል ሁኔታዎች ቢከብዱ፣ ምንም ያህል ነገሮች ተስፋ አስቆራጭ ቢመስሉ፣ ከትንሽ እና ከተናቀ ስፍራ እንኳን ታላቅ ብርሃን ሊወጣ እንደሚችል ያስታውሰናል። እና ይሄ የተስፋ መልእክት ለአንድ ወገን ወይም ለአንድ ዘመን ብቻ አይደለም፣ አይመርጥም። ለሁሉም ሰው ነው። በየትኛውም ቦታ፣ በየትኛውም ዘመን ላለ ሰው ሁሉ። በመጨረሻም ይህን ጥያቄ ይዘን እንጨርስ። ከ2000 ዓመታት በፊት የተወለደው ይሄ ተስፋ በየግል ሕይወታችን፣ በቤተሰቦቻችን፣ በማህበረሰባችን ውስጥ ዛሬ ምን አይነት ለውጥ ሊያመጣ ይችላል? እስኪ እናስብበት። መልካም የገና በዓል ይሆንልን።